ይህ ነው። እሺ አንድ እዚህ ጋር ተስችም ከሆነ ታርመኛለች። ችግር ያው ከእናንተ በላይ እኔም በደንብ ላላውቀው እችላለሁ፣ ግን ጥቅሱን አውጥቼ ባሳየ ብነግርህ ደስ ይለኛል። ግን ከመካ ወጥተው ወደ መዲና ሲሳደዱ የተወሰኑ ተከታዮችን ከያዙ በኋላ እነዛ ተከታዮች ማልበስም ሆነ ማብላት ስላልቻሉ በዛ መስመር የሚያልፈውን ነገር እያገቱ በጦርነት ማለት ነው በጅሃድ ያንን ይዘው ሲያስቸግሯቸው ነው የመካ ሰዎች ወደ እነሱ ቃል ኪዳን ፈጸሙ የምትለኝን ደግሞ በዚህ መንገድ እንዳይሄዱ ስላሰቡ የተወሰኑ ሰዎች ጋር እንደተስማሙ ያንን አፍርሰው ግን ጦርነት የሚያዘምቱባቸው ከሆነ ይሄ ልሁና ጉዳይ ስለሆነ ወደ ጦርነት ገብተው አሁን ያልከውን አንቀጽ እዛ ጋር የሚያዝ ከሆነ በዛ መንገድ ነው ሊታይ የሚችለው። ዞሮ ዞሮ በዛም ብታነሰው በዛም ባፋ ለጦርነትና ለጅሃድ የተመቸ እምነት ነው ብዬ ያነሳሁልህ ለዚህ ነው። ይህንን ወይ ደግሞ በመረጃ ካልከኝ አንድ ወጥቼ ልግባና አንቀጿንም ይዤ በመጣ ደስ ይለኛል። ሌላም የተለያየ ጥያቄ ስለኝ በሴቶች ዙሪያ እንግዲህ እኛ አይምሮ ላለው ሰው ተናገርኩ እስካሁን ኢስላም አስሉ ከመሰረቱ ይኸውልህ በፍጹም ሀሳብህም እኮ ልክ ነው። አሁን ከላይ ጀምረ ስታነሳው ሀሳቡ እንደውም እኔ ቀጥታ ለክርስትና ልክ ነህ እንድትለኝ አይደለም አዳም ልክነቱ እኮ ከምን አንግል መሰለህ በጦርነት እንደተስፋፋ አንተ ራስህ እያረጋገጥክልኝ ስለሆነ ልክ ነው ያልኩት ያንን ነው። እናም በዚያ መንገድ አይደለም ጠላትን ተገናኝታችሁ መፋለምን አትመኙ ማለት ምን ማለት ነው? እግዚአብሔር ህፃናቶችን ግደሉልኝ ይላል። ምን ትላለህ? ሽማግሌን ግደሉልኝ፣ ካልገደላችሁልኝ በቃ ሰላም የለኝም። አልገድልም ያለውን አካል ተቀየመው፣ አዘነበት በጣም እና አውጣለት አንዴ ሳላ እንደሱ ከሆነ የምትፈልገው ና አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ አውጣ። ህፃናቶችን ግደሉ የሚል አምላክ ይዘህ ሴቶችን ግደሉ፣ ሽማግሌን ግደሉ እያለ ጨፍጭፏቸው፣ አንድ እንዳትተው አንድ እንዳታስቀሩ አለ። አልገልም ብሎ ሳኦል በተናገረ ጊዜ በቃ አዘነበት፣ ተጸጸተ። እግዚአብሔር የእናንተን ጨርሳችሁ ነው? ተስማምተን ነው? በእናንተ ተስማምተን ነው? ተስማምተን ነው ወይ በእናንተ? ያና ምን ይላል? እግዚአብሔር የሚለውንም ስማ ይላል። እስራኤል ከግብፅ በወጡ ጊዜ አማሌቃውያን በመንገድ ላይ እየተቃወሙ ያደረገበትን ስለነበረ የሰራዊት ጌታ እግዚአብሔር አማሌቃውያንን ስለመቅጣት ወስኗል ይላል። ሄደህ በአማሌቃውያን አደጋ በመጣል ያላቸውን ሁሉ ደምስስ፣ ከእነርሱ ምንም አታስቀር አለ እግዚአብሔር። ወንዶችን፣ ሴቶችን፣ ልጆችን፣ ህፃናትን፣ ከብቶችን፣ በጎችን፣ ግመሎችን፣ አህዮችን ሁሉ ግደሉ ይላል እግዚአብሔር። ምን ትላለህ በዚህ ላይ? ህፃናቶችን ግደሉ እያለ ነው። ህፃናቶች ወረድ ብለህ አንብበው እስኪ ሁሉንም። ችግር የለውም አንብበውን ጨርሰው ምዕራፉን ሙሉ ነው ያንብብ። እንዳውም ከወረድን የከፋ ነገር ነው የምታገኘው። ሰውየው አልገልም ብሎ እግዚአብሔር እንደተጽፎ ይገልጻል። ሰውየው ከእግዚአብሔር ተሽሎ እንዴት እነዚህን እገላለሁኝ አለ። እዛ እግዚአብሔር ተጸጸተ እሱን በመሾ እንዲ አንድ ሳላህ አንብብለት። ሰው ከእግዚአብሔር ይሻላል። እንዴት እገላለሁ እንስሳ ብሎ አዘነ ሰውየው። እግዚአብሔር ለምን አልገደልክም ብሎ ተጸጸተ። አንብብለት ሙሉ ነው። ኦኬ እንደዚህ ይላል። እግዚአብሔር ነው የሚያዘው። ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸው። ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ግደል። ሳኦልም ሕዝቡን ጠርቶ በጌልጋላ ቆጠራቸው። 200,000 እግረኞች ከይሁዳም 10,000 ሰዎች ነበሩ። ሳኦልም ወደ አማሌቅ ከተማ ወጣ፣ በሸለቆውም ውስጥ ተደበቀ። ሳኦልም ቀሌዋውያን ተነስታችሁ ሂዱ፣ ከግብፅ በወጡ ጊዜ እስራኤል ልጆች ቸርነት አድርጋችኋልና ከአማሌቅ ጋር እንዳላጠፋችሁ ከመካከላቸው ውረዱ አላቸው። ቄናውያንም ከአማሌቃውያን መካከል ሄዱ። ሳኦልም አማሌቃውያንን ከአውላድ ጀምሮ በግብፅ ፊት እስካለችው እስከ ሱር ድረስ መታቸው። ከላይ ያሉትም ማለት ነው። የአማሌቅንም ንጉሥ አጋግን በሕይወቱ ማረከው። ህዝቡንም ሁሉ በሰይፍ ስለት ፈጽሞ አጠፋቸው፣ ያው ጨረሳቸው። ምን ትላለህ? በእግዚአብሔር ትእዛዝ መሰረት የተጸጸተበትን ደግሞ አሳየው። እንስሳቶችን አልገልም ብሎ እግዚአብሔር መጨረሻ ላይ እንዳለ አጠፋቸው። ቁጥር ስንት? መጨረሻ ላይ ያለን አንብብለት። መጨረሻ ነው። ሳኦልም ወደ ቤቱ
ሳኦልም ወደ ቤቱ ወደ ጊብዓ ወጣ። ሳሙኤልም እስከ ሞተበት ቀን ድረስ ሳኦልን ለማየት ዳግመኛ አልሄድም። ሳሙኤልም ለሳኦል አለቀሰ። እግዚአብሔርም በእስራኤል ላይ ሳኦልን ስላነገሰ ተጸጸተ። ለመሰለ ይሄ አይግረም። ለመሰለ በእግዚአብሔር የማያምን ለእግዚአብሔር የማይገዛ ምድር ሁሉ አይደለም በምድር በነፍሱም ይቀጣል። ይሄንን ታውቃለህ አይደለ? ይሄ ደግሞ የነበረው በኦሪት ስርዓት የነበረ ስርዓት እንጂ በሐዲስ ኪዳን የጸና ስርዓት አይደለም። አንድ ሁለተኛ የሳኦልና የቤተሰብ በዚህ ይሄ ሁሉ የተፈጸመባቸው ሰዎች እየሰማኝ ነው። እግዚአብሔር አልታዘዝም ያሉ የነቢዩን ትእዛዝ ያልፈጸሙ የእግዚአብሔርን ቃል ያልፈጸሙ። ለምን ሰዶምና ገሞራ ሙሉ ከተማው በሳት ጠፍቷል። ያንን ምን ልትለው ነው? እስኪ ያስረዳኝ። የሎጥ ቤተሰብ ብቻ ሲቀር ቁርአን ላይ የምትጻፈ ነው አይደለም። በሎጥ ዘመን እኮ የነበሩት ሰዎች ሰማ አይደለም። አሁን ለምሳሌ በሎጥ ዘመን የነበሩ ሰዎች ሙሉ ወጣቶች አይደለም። ወደ እሱ እንሄዳለን። ይሄ ትእዛዝ ነው። እግዚአብሔር ግደል አዳምጠኛ በቁርአን ላይ የተጻፈውን አንድ ሀሳብ አለ። እኛም እናንተም ሸር የምናደርገው የሎጥን ቤተሰብ የአብርሃም ቤተሰብ ሁላችንም እንቀበላለን። ሎጥና ቤተሰቦቹ ግን ሲቀሩ ሙሉ ከተማ እኮ ነዷል። እዛ ከተማ ውስጥ ህፃን የለም አለ የሚል ካለ ቁርአን ላይ ታሳየኛለህ። እዛ ከተማ ውስጥ ህፃን የለም ወይ? ታሳየኛለህ። ችግር የለውም እቀበላለሁ። ታሳየኛለህ። እዛ ከተማ ውስጥ ህፃን የለም ወይ? ሴት የለም ወይ? አረጋዊ የለም ወይ? ያንን ልትለው ነው። ቁርአን ላይ ችግር የለውም። ታሳየኛለህ። ወላሂ ችግር የለውም። አብሽር። ህፃን ልጆችን ገሏል አላህ የሚል ካለ ያንን ስትመልስ አሁን ያነሳኸው ነገር ግልጽ ይሆንልሃል። ችግር የለውም። እሄዳለሁ ወደ ቁርአን። አሁን በምን ምክንያት ይሄ ቃል ተጻፈ? ህፃናቶችን ገደለ የሚል የለም። አሁን አዳምጥ። ህፃኑን ግደል እያለ ይናገራል እዚህ ጋር። እግዚአብሔር ህፃናቶችን ግደሉ ብሎ የሚያዘው ምን ኃጢአት ሰርተው ነው እነዚህ ህፃናት ልጆች? የአረበኛው ላይ ብታዩት ወሩዳ ይላል። አይናገሩም። ሰዶም እና ገሞራ በሳት ጠፍታለች አልጠፋችም? ቁርአን ላይ ያለ የለም። ይሄ ትእዛዝ ነው። ቆይ አንዴ እግዚአብሔር ህፃናቶችን ግደሉ ይላል። አዳምጠኝ፣ ይሄንን መልስልኝ። ቆይ ሰዶም እና ገሞራ በሳት ጠፍታለች አልጠፋችም? እሱን ነገር አሁን ልመልስ እኔ በኛለህ አዳምጣለሁ። ግን አንተም ይሄንን ሀሳብ የምትረዳው አሁን ያነበብክልኝ ሀሳብ የምትረዳው በሰዶምና በገሞራ ከተማ ውስጥ ህፃናትን ልጅ ገደሉ ስለሚለው አርዕስትን ያወራ ነው። ህፃናት አሉ፣ ቤቶች አሉ። ግን ያ ለመዓት የተላከ መጥፋት የነበረባቸው እንደዚያ አይደለም። ይሄ እንደዛ ሳይሆን ይሄ ትእዛዝ ነው እያልኩህ ነው። እዚህ ጋር ህፃናቶችን ግደሉ ይላል። በእስልምና ያለው ያኛውም እኮ ትእዛዝ ነው። መላእክት እኮ ተልከው ነው ታዘው እኮ ነው ያጠፉት እኮ። አንዴ ላውራ ድምፅ ስጠኝ። አንተ ህፃናት ነው እንዲህ የሚገርም ሙሉ ከተማ እኮ ጠፍቷል። እናረጋጋው። ኤርሚን አንዴ ኤርሚ ይሰማሃል? ይሰማል? ኤርሚ ይሰማኛል። ግን ማለት ነው ይህን ሀሳብ ተረዱኝና አሁን ገደለ የምትለው አንዴ ተረጋጋ። አንዴ ተረጋጋ ኤርሚ። አንዴ ቅድም አንተ እዛ ጥያቄ ያነሳ ሁሱ የትም ሳይሄድ እዛ ቦታ ላይ ሆኖ አውዱን እየጠቀሰ አስረዳ። ከዛ ደግሞ ሁለተኛ ጥያቄ ጠየቀ። አንተም ደግሞ እዚህ ላይ ትቁምና ቆይ አንዴ ተረጋጋ። ቆይ ኤርሚ አንዴ ኤርሚ አንዴ ተረጋጋ። እሱ አስረዳ። ቅድም ረጅም ሰዓት ወስዶ አንተ ደግሞ ቺን ፓርት አስረዳ። ኤርሚ አንዴ መልስ ከሌለ የለም ማለት እኮ ይቻላል። ከዛ ወደ አንተ ጥያቄ መሄድ ይቻላል። አሁን እዚህ ላይ አንተ እዚች ፓርት ላይ ያለችው በቃ አውዱ ላይ አሳየን። ይኸው እየጠየቁ ህጻናት ለምንድነው እዚህ ክፍል ላይ እንዲገደሉ የታዘዘው? ይህንን መልስ ስፔሲፊካሊ በቃ እዚህ ጋር ቆመ ማለት ነው። መልስ ከሌለ የለም በለን በቃ አብዱከሪ ነሽ። አንዴ እኔ ስማኝ፣ ችግር የለውም። መልስማ ቤተክርስቲያን አላት። አብሽር እንዳታስብ። ግን ምንድን ነው መልስ ቤተክርስቲያን ካላት ወደ መልሱ ኤርሚ ወደ መልሱ እዚህ ጋር ያለውን ፓርት ህጻናትን ገደሉ ወደ መልሱ አውዱ ላይ መልሳ ጆሮ ያለው መስማትን ይስማ ይላል። አዳምጠኝ፣ ችግር የለውም። አብሽር። እኔ ጥያቄ ሲጀምር የጠየኩት እስልምና በጃሃድና በእንትን ይስፋፋል፣ ስለሱ መልስ ስጠኝ ብዬ ስጠይቀው ወደ ይገባ እሱን ጨረስን እኮ እሱን ጨርሷል። እዛ ጨርሰን እዚህ መተናል። አሁን እዚህ ላይ መልስ አለ። እዚህ ጋር መልስ ካለ ወደ መልሱ መልሳለ። አሁን ላይ የምታነሱት ምዕራፍ እና የምታነሱት ሀሳብ ምንድን ነው የሚያሳየው? ልክ ሎጥ ቤተሰቦች ተርፈው ሰዶምና ገሞራ እንደጠፉት አይነት ነው። ቅጣት ነው፣ የተላለፈ ቅጣት ነው።
እግዚአብሔር አልገዛም ያሉ ሰዎች የጠፉበት በዛ ሰዶምና ገሞራ ውስጥ እሱ ልጅ እኮ ውስጡ ተሸንፏል። ውስጡ ተሸንፎ ነው። አሁን ቀድማ ትሸንፍ ኤርሚ ይኖራሉ። እሺ ካልተሸነፍ ተረጋጋ። አላስወራልከም እኮ አንዴ ኤርሚ ረጋ በልና አይጠይ ጥያቄውን አዳምጥ። መልሳችሁን እየመለስኩ ነው። እሺ አዳምጥ አንድ ጊዜ። ይኸውልህ አሁን እዚህ ጋር ስጠይቀው ጊዜ ከቁርአን ጋር ካላነጻጸርኩኝ አለ። ችግር የለውም እኔ ላነጻጽርልህ። እሺ ልንገርህ፣ እዚሁ ቃል በቃል እጥር ምጥን ባለ መንገድ እግዚአብሔር ምን አለ? ህፃናቶችን ግደሉ ይላል። ታዲያ በእስልምናስ ያለው ነገር እንዴት ነው ከተባለ ቃል በቃል ህፃናትን አትግደሉ የሚል ነው ያለው። ላሳይህ አትግደል እኮ ተብሎ ተጽፏልኛ። የእኛም እኮ ኦሪት የሙሴ ህግ ላይ አትግደል ተብሎ ተጽፏል። ያ ምን ማለት ነው? ህፃናትን የግድ ማለት አለበት? እድሜው እያሳየን ህፃናትን ግደሉ ይላል እግዚአብሔር። ያንተ አምላክ ህፃናትን ግደሉ ይላል አይልም? ይሄ በሶዶም እና በገሞራ ከተማ ውስጥ ህፃናት የሉም? ስለ ሰዶም እና ስለ ገሞራ መልስልኝ። በሳት የጠፋው ከተማ ህፃናትን ግደሉ ይላል እያልኩህ ነው። በዛን ግን ነው የምትረዳው። ህፃናትን ብለህ ህፃናትን ብቻ አይደለም የምታነሳው። እሺ ቆይ አዳምጥ እንጂ አንተ ጋር ቃል በቃል ህፃናትን ግደሉ የሚል ህግ አለ። እኛ ጋር ደግሞ ህፃናትን አትግደሉ የሚል ነው ያለው። ምን ትላለህ? በህፃናት ላይ ጦርነት መክፈት የእውነተኛ ስለዚህ አንተ ቁርአን ላይ ቃል በቃል ህፃናትን ግደሉ የሚል ስለሌለ ህፃናት አልተገደሉም እያልክ ነው። አዎ ያው ነቢያችን ላ ተቅቱል እምረአተን ሴትን አትግደል፣ ወላ ሰቢይን ህፃንን አትግደል፣ ወላ ከቢረን ሀረማ ያረጀንም ትልቅ ሰው አትግደል እያሉ ነቢዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ያንተ እግዚአብሔር ግን ምን አለ? ህፃናቶችን ግደሉ፣ ወንድን አትግደሉ ግደሉ ይላል። አሁን ካነሳኸው የቁርአን አንቀጽ ውስጥ ወንድን አትግደል የሚል የለም። ስለዚህ ወንድን ግደሉ ማለት ነው። እንደዛ ማለት ነው። ጥያቄያችን ህፃናት እያወራሉ። ኤርሚ አንዴ ያንተ አምላክ ህፃናቶችን ግደሉ ብሏል። ሌሽ ምውት ለጥፋል ህፃናቶችን ለምን ግደሉ ይላል? ጥፋታቸው ምንድን ነው? እነዚህ ህፃናት ልጆች ህፃናትን መግደል የትክክለኛ አምላክ ባህሪ ነው? ሙሉ ከተማ ሲጠፋሽ አንድ ጥያቄ የኔን ጥያቄ ኤርሚ ይኸውልህ አንተ አሁን ወደዚህ እያልክ ነው አባሮች ማለት ነው። እዛ ጥቅስ ላይ ቆመ። ለምን አሁን እዚህ ክፍል ላይ ለምንድን ነው ህፃናትን እግዚአብሔር ግደሉ ያለው? ስፔሲፊካሊ የዚህ ምክንያት ብቻ ነገር እዚህ ላይ ማለት ነው የተነሳው የመጽሐፍ ቅዱስ ክፍል ላይ ህፃናቶቹ ግደሉ ያለበት ምክንያት ምንድን ነው? ይህን ብቻ ነገር ልክ ሰዶም እና ገሞራ ህፃናት እንደጠፉ ሁሉ ይህም ለቅጣት ታዞባቸዋል። ህፃናቶቹ እዚህ ለምንድን ነው የጠፉት? እዚህ ክፍል ላይ አንዴ እዚህ ክፍል ላይ ሰዶም እና ገሞራ ሌላ ስቶሪ ነው። እዚህ ክፍል ላይ ይሄኛው እዚህ ክፍል ላይ እግዚአብሔር ገደሉ ያለው ለምንድን ነው? እዚህ ክፍል ላይ ይሄ ስለ ሰዶም እና ገሞራ ነው የተወራለው። ይሄ ክፍል ሌላ ስቶሪ እኮ አይደለም። ይሄ ስለ ሰዶም እና ገሞራ ነው የሚያወራው መጽሐፈ ሳሙኤል ምዕራፍ 15 ሌላ ስቶሪ አይደለም። አማሌቃውያን የሚገልጻቸው እሺ እንትን ናቸው። ስለ ሰዶም እና ገሞራ ነው የሚያወራው ይሄ ክፍል። ይሄ የሚያወራው ስለ እነሱ ነው። ስለ ሰዶም እና ገሞራ ነው የሚያወራው። ይሄ ተመሳሳይ ነው። እንደ ቅጣቱን ተመሳሳይ ቅጣትማ እኮ ለምን ተቀጡ ነው? እዚህ ክፍል ላይ የተቀጡት ሀሳቡ ነው። በእግዚአብሔር አለመታዘዝ ኤርሚ ለምንድን ነው እዚህ ህፃናቶቹ እዚህ ጋር ምን አጥፍተው ነው? ህፃናቶቹ እዚህ ክፍል ላይ ምን አጥፍተው ነው ጥያቄያችን። እዚህ ክፍል ላይ መጽሐፈ ሳሙኤል ምን አጥፍተው ነው? እዚህ ክፍል አንድ ዛፍ እኮ ስትቆርጥ ፍሬዎቹም አብረው ይወርዱ ነው። ስማ አዳምጥ። አንድ ዛፍ ስትቆርጥ ከነፍሬው እዚህ ክፍል ላይ ህፃናቶቹ ምን አጥፍተው ነው? እዚህ ላይ ጥፋታቸው ምንድን ነው? ህፃናቶቹ እዚህ ክፍል ላይ የህፃናቶቹ ምክንያት ንገርን። ያንን መልስ ደግሞ ቁርአን ላይ ታገኘዋለህ። ሰዶምና ገሞራ ከተማ ሲያጠፋ ህፃናቶች ምን አድርገው ነው ያጠፉት? ምን አጥፍተው ነው? ያንን መልስ እኮ እያልኩ እኮ ነው። አባሮሽ የምሬን እኮ ነው ኤርሚ። አባሮሽ ቤተክርስቲያን መልስ አላት አላልከንም? የቤተክርስቲያኗን መልስ መስማት ፈልገው ነው። እዚህ ጋር ህፃናቶች ምን አጥፍተው ነው እዚህ ክፍል ላይ በሰዶምና በገሞራ የጠፉት ህፃናት በቁርአን ላይ የተገለጹት ምን አጥፍተው ነው? ያንን መልስ እሱን እዛ ራሱን ችሎ ሌላ ጥያቄ ነው። እዚህ ጋር መልስልን። ያንተ ቤተክርስቲያኒቷ ቁርአንን መመለስ ጀመረች እንዴ? ያ አይደለ አያገናኘውም። እዛ ክፍል ላይ እዚህ ላይ መልስ ብኮ ቤተክርስቲያኒቷ መልስ የላትም በለና ወደኛ እንመለስ። መፍትሄ ያላት እች መፍትሄ ካላት መፍትሄ እዚህ ጋር መልሱን ንገረን። ይኸው እዚህ ጋር የጠፉት ህፃናት ጥፋታችሁ ምን ሆኖ ነው? ኧረ እባክህ እዚህ መጽሐፈ ሳሙኤል ላይ ጀለስ እዚህ ክፍል ላይ ቤተክርስቲያኒቷ ሳሙኤል መጽሐፍ ላይ መልስ የላትም።
ማይሆን አደባባይ ላይ ነው የተሰነቀርከው ልጅ። በጣም ተዋዝኑት ግን እንደዚህ ሁሱ በቃ ተመለስ፣ እጅ ሰጥተዋል። እሺ እርሚዬ እንግዲህ ባጭሩ ህፃናትን መግደል የሚለው መጽሐፍ ቅዱስ ላይ ቃል በቃል ህፃናቶችን ግደሉ ይላል እግዚአብሔር ባጭሩ። በእስልምና ያለው ግን ላተቅቱሉ ጥፍለን ሰጊረን ወላ ሸይኸን ከቢረን ይላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? አደራ ህፃናትን አትግደሉ፣ ሴትን አትግደሉ፣ ሽማግሌን አትግደሉ ብለዋል። እንደ ክርስትና ግን ሴቶችን፣ ህፃናቶችን፣ ሽማግሌን ይላል። እንግዲህ ምርጫው ያንተ ነው። ያው እና እያሰመረልን ነው ሐዲስ ላይ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላተቅቱለን እምረአትን ወላ ሰብየን አሉ። ሴትንም ሆነ ህፃንን እንዳትገደል አሉ። ወላ ከቢረን ሀረማ ያረጀንም ሽማግሌን አትግደል አሉ። እኔ አንድ ጥያቄ ልጠይቅህና በቃ እወጣለሁ። ልክ ነህ። ምናምን ለምሳሌ አሁን የአንድ ስልክ ስለሆነ ያዝኩት መረጃም ማቅረብ እየሰጠሁ አይደለም። በእርግጥ ሎጂካል ተከራከርኩ ያለሁት ግን ለአንተ አንድ ጥያቄ ልጠይቅህ። በቁርአን ላይ ሰዶምና ገሞራ ያሉት ሙሉ ህዝብ ሲጠፋ ህፃናት የሉም ወይ? የነዛስ ህፃናት ጥፋታቸው ምንድን ነው? ያንን መመለስ ከቻልክ እዚህ በመጽሐፈ ሳሙኤል ላይ ህፃናትን ግደሉ ተብሎ ተጽፏልና እግዚአብሔር ገዳይ ነው አትልም ነበር እና በዛ ደረጃ ነበር የምትረዳው። ይሄ ሰፈሩ ያሉትን ህፃናት ግደሉ እንደማይል ይገባ ነበረ። ያንን እስቲ ያስረዳኝ። ሰዶምና ገሞራ ላይ ቁርአን ላይ የጠፉት ሰዎች ህፃናት የሉም ወይ? ሴቶች የሉም ወይ? አዛውንት የሉም ወይ? ያንን ከመለስክልኝ ያንተን ቃል ደግሞ ወይ ጠይቄ ይመጣለሁ ወይ ደግሞ እንስማማለን። አንተ ቃል እንስማማለን። በጣም ህፃናቶችን ገድለ ነበር የሚል የለም። ባጭሩ ካለ አሳየን። አንተ ችግር የለም ትልቁ ላይ ላድርግ። ስለዚህ ሰዶምና ገሞራ ላይ ህፃናት አልነበሩም፣ ወጣቶች ነበሩ ሙሉ የጠፉት ማለት ነው። ህፃናቶች ነበሩ የሚል አለ ካልከን አሳየን። ችግር የለም ትልቁ ላይ ላድርግ። አንድ ሀገር ለውስጥ እንዴት ህፃን ላይኖር ይችላል ስታስበው? አንተ ራስህ ካለ አሳየን። ችግር የለም ካለ አሳየን። ያው መድረኩን አንተ ውሰድ። ትልቁ ላይ ላድርግህ። ይሄ ጭፍን ነው። ይሄ ጭፍን ክላስ እኮ ሁሱ እዚህ ላይ እኮ እኛ በምንትን ማድረግ እንችላለን። ባይዘው ኤርሚ እዚህ ላይ ለዚህ መልስ አለን እኮ ባይዘው ወይ ህጻናቶች አሉ እንኳን ቢባል መልስ አለን። ከምን አንጻር ካልከኝ ምክንያቱም ይሄኛው የተበላሸው እሳቦት ባይዘው ወይ ጄኔቲካሊ ትራንስፈር ይሆናል። ባይዘው የጄኔቲክ አልተር ከሆነ ይሄኛው እሳቦት ለምሳሌ ይሄ ጌዮችን ካያቸው እኛ ተፈጥሮ እንደዚህ ነው ውስጣችን የሚያስበው ይላሉ። አንደኛው ሰው ያንተ እንደዚህ ከተበላሸ የፈጠርካቸው ልጆች ራሱ ሰም ሶርት ኦፍ ብልሽት አለባቸው ጄኔቲካሊ ማለት ነው። ጄኔቲካል ሞዲፊኬሽን አለ።